وخير وقت لقراءة القرآن هو ما قبل الفجر وما بعد الفجر. ما أجمل من الأمراء كمسلم مريوج كشمامنتوج كأندو غار إمام هونو أسجدون كسوها لا سجدن فاضطرنا الناس يسوج بذات أسجددننا فصلنا بين الساريتين በሁለት ምሰሶዎች መሃል ሰገድን። እንግዲህ እዚህ ጋር ምሰሶ ካለ እዚህ ጋር ይቆመውና እዚህ ጋር ይቆመው በመሐከላቸው ሰፉ ቆረጠባቸው ምሰሶ እዚህ ጋርም እንደዚሁ ምሰሶ ካለ ማለት ነው። ተገደን فلما صلينا سجدن በተጠናቀቅን ጊዜ قال أنس بن مالك رضي الله عنه من ይላል كنا نتقي هذا على عهد رسول الله صلى الله عليه وسلم بالله መልእክተኛ የነብይነት ዘመን ይሄን ነገር እንጠነቀቀው ነበር ሰፋችንን እንዳይቆራረጥብን ስንል وهذا ታዲያ ይሄ ምንድነው حتى لا تقطع الأعمدة صفوف المصلين ምሰሶቹ የሰጋጆችን ሰፍ እንዳይቆርጥ ተፈልጎ ነው اما من يصلي منفردا فيجوز ذلك له ለብቻው የሚሰግድ ሰው ቀብልያ ወይ ባዕድያ ሊሆን ይችላል ለብቻው የሚሰግድ ሰው ከአንዱ ምሰሶ በቀኝ ወይ በግራ በኩል ሆኖ መስገድ ይችላል ይሄ በጀማዓ በሚሰገድበት ጊዜ ነው አሁን አጠቃላይ መልእክቱ ምንድነው ሰላተል ጀማዓ በሚሰገድበት ሰዓት በምሰሶዎች መሃል መስገዱ የተጠላ ነው ማለት ነው حرام ነው ተብሎ ቀጥዒ የሆነ ነገር የለውም የተጠላ ነው በተለይ ደግሞ የተጠላ የሚሆነው ምን ሲሆን ነው መስጂዱ ሰፊ ከሆነና ከኋላው ቦታ ካለው ነው ነገር ግን ጀማዓው የበዛ ከሆነና መስጂዱን የሚሞሉት ከሆነ ግን በምሰሶቹ መሃል ቢሆን ሰፉን ቀጥሎ መስገዱ ይፈቀዳል ምንም ችግር የለውም ነው ዋናው ነገር ይሄ መስጊድ ምሰሶ ቢኖረው ጀማዓዎቹ ከ10 ከ20 ሰፍ የማይበልጡ ከሆነና ሰፉ እስከ 30 እስከ 40 የሚደርስ ከሆነ ምሰሶ በሚገጥመን ሰፍ ላይ ዘለነው ቀጣዩ ላይ ሰፍ እንዳይቆራረጥ ብሎ ማድረጉ ነው ለኛ የተወደደው ነው ካልሆነ ሚሞላ እንደ ጁማዓ አይነት ወይ እንደ ረመዳን ሆኖ ሲገኝ ግን ምንም ችግር እና ስምንተኛ አጠቃላይ መልእክቱ እያመቸ ከሆነ ሰፋችንን ላለመቆራረጥ ቀጥታ ያያይዘን ሰፍ መምረጥ እንጂ በምሰሶ ጋር ሄዶ ሰፍ መቀጠሉ የተጠላ ነው كنا نتقي هذا على عهد رسول الله صلى الله عليه وسلم እንጠነቀቀው ነበር ብሎ አነስ እንደነገረን ማለት ነው ጸጉርን አበላልጦ መቁረጥና ሱሪ ማስጠበቅ ጸጉርን በተመለከተ አንድ መስተካከል ያለበት ነገር አለ ከዚህ በፊት በሆነ አጋጣሚዎች ጸጉርን ማበላለጥን የሚከለክል ማስረጃ የለም ብዬ ስናገር ሰዎች እንደፈለጉ ከሃዲያንን በሚመሳሰሉበት ሁኔታ ጸጉራቸውን ይቆርጡ ማለት አይደለም ነገር ግን አንዳንድ ሰዎች እኩል መሆን እንዳለበት ሲያስቡ ለምሳሌ ከጎን ያለው በሁለት ቁጥር ወንዶስ ከተቆረጠ የላይኛው 3 ቁጥር መሆን አይችልም ብለው ያስባሉ ይሄንን የሚያሳይ ማስረጃ የለም እንጂ በግልጽ ስታየው ይህ የሙስሊሞች መገለጫ እንዳልሆነ የሚያሳይ ነው ፓንክ በለው ወይ ምንም በለው ወይ ስታዩ ለምሳሌ ኮርኒስ መጥረጊያ ሊመስል ይችላል በዚህ መልኩ ይሄንን እንደ ጥሩ ነገር የሚሰራን ሰው ማበረታታት አይቻልም ማለት ይሄ ተሸቡህ ስላለበት በሌላ ላይ ግን ቀዛዕ የሚባለው በሐዲስ ላይ ተከለከለው ቀዛዕ የሚባለው ሐልቁ ጋር ራሱ ተርኩ ጋር የጭንቅላት የተወሰነ ክፍል ላጭቶ ሁሉም ታሪፍ ላይ የሚጠቅሱት የተወሰነ ላጭቶ የተወሰነውን መተው እና ማበላለጡ ችግር የለም ሲባል ይሄን ያህል ማበላለጥ ለማለት ነው ለምሳሌ በጣም ተጠንቅቀህ እየለካህ እያንዳንዱን ጫፍ ድረስ ስንት ቁጥር ነው ወይም ደግሞ በሚሊ ሜትር እየለካህ እኩል ማድረግ ሸርጥ አይደለም ለማለት እንጂ እንደፈለጋችሁ ባንክ ተቆረጡ ወይ እንዲሁኑ ወይ ነከሌ አይነት ቁርጥ ይኑራችሁ ማለት አይደለም ሪዝቅ ጠቦብህ ወዲያው አላህ እንዲረዝቅ ከፈለክና ሪዝቅህን እንዲያሰፋልህ ከፈለክ ይሄ ሐዲስ ሊያልፋ አይገባም ይሄም ሐዲስ ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ መን አሐበ አን ዩብሰጠ ለሁ ፊ ሪዝቂሂ ወዩንሰአ ለሁ ፊ አሰሪሂ ፈልየሲል ረሒመህ ሪዝቁ እንዲሰፋለትና እድሜው እንዲረዝምለት የሚወድ ወይም የሚፈልግ ዝምድናውን ይቀጥል አሉ ዐለይሂ ሰላቱ ወሰላም አይኔ ዘመዶች አይፈልጉኝም እነሱ ባይፈልጉ አንተ ፈልጋቸው አይ እነሱ ለኔ ጥሩ አይሆኑልኝም እነሱ ጥሩ ባይሆኑልህ አንተ ጥሩ ሆነላቸው ወላሂ እነን ድርጊትህን አላህ ይመለከተዋል በላጩን ማድረግ ከፈለክ እየሄድክ ዘይራቸው ካልቻልክ ግን በስልክ እየደወልክ ዘይራቸው ሰላም በላቸው አክስቴ እንዴት ነሽ አጎቴ እንዴት ነህ ያ አላህ ወላሂ እን ተግባርህን አላህ ይወደዋል ዝምድናን መቀጠል ያለበት ቤት ድህነት በበር በኩል ይወጣል ይባላል አላህ ለሁላችንም ያግራልን ቀላልም ያድርግልን ወሰላሙ አለይኩም ወራህመቱላሂ ወበረካቱ وخير وقت لقراءة القرآن هو ما قبل الفجر وما بعد الفجر ما أجمل
من أن تجعل لنفسك وردا تقرأه في كل يوم، إما قبل الفجر حتى تصلي الفجر، وإما بعد أن تصلي الفجر حتى تطلع الشمس. والله جربوها وستذكرون، ستجدون من البركة والطمأنينة والأمن النفسي والراحة وقلة المشاكل والبعد عن الشرور ما لا يعلم قدره إلا الله سبحانه وتعالى. والله إذا بدأت يومك بقراءة القرآن لتجدن من البركة في ذلك اليوم ما لا تجده في غيره، ولا تنجزن من الأعمال ما لا تنجزه في أسبوع ربما. كما تعلق قلبك بالقرآن وهو كلام الله وأنت في شهر رمضان، علق قلبك بالقرآن في سائر أيامك حتى تلقى الله سبحانه وتعالى. ጫትም ሰው ማቆም ይፈልጋል፣ አልተሳካለትም። ኢኮኖሚው ተበላበት፣ ስራው ተበላሸበት፣ ትዳሩ ተበላሸበት። ሊያቆም ግን አልቻለም። ማቆም አልችልም ይላል። ምሳ ከበላ በኋላ ያችን አረንጓዴ ቅጠል ካላኘከ ዱንያ ትጨልምበታለች። አልታገስም ይላል። ረመዳን ይመጣና መለወጥ ትችላለህ ይላል። አንተ ጠዋት ከሱብሒ በፊት ምግብ በልተ ለ13 14 ሰዓት ያለ ሲጋራ ያለ ሺሻ ያለ ጫት ከቆየ ህይወትህን ሙሉ ማቆም ትችላለህ ማለት ነው። ለራስህ ምክንያት አትስተው። አልችልም ብለህ አትንገረው። እንደምትችል ረመዳን ግዴታ አድርጎ ለአንድ ወር ሙሉ ያሰለጥናል። ትልቅ ስልጠና ይሰጣል። ረመዳን መለወጥ ትችላለህ ማለት ነው። ትችላለህ። ብልጣብልጥ አይደለሁም፣ ብልጣብልጥ የሆነ ሰው ግን አያታልለኝም የሚል አባባል አለ። ማለት ተሸወድ ከብተው ማለት አይደለም፣ ግን ህይወትህን በጥርጣሬ አትሙላው። ነፃ ሁን። በሰዎች ላይ ኸይር ነገር ገምት። ረፍት ታገኛለህ፣ ሰላም ታገኛለህ። እነሱ ስለኔ ምን ይላሉ ከምትለው ይልቅ እኔ ስለነሱ ምን ኸይር ልስራ የምትለው ሐሳብ ትጠቅምሃለች። አላህ ዘንድ ስለምትጠቅምህ ዱንያም ላይ እፎይታ ስለምትሰጥህ ማለት ነው። አለዛ ከተጠራጠርክ ራስህንም ጭምር እስከ መጠራጠር ድረስ ትሄድና ነውዕ ምን አልጁኑን የብደት አይነት ሊሆን ሁሉ ይችላል። አላህ ይጠብቀን። በሙእሚኑ ማህበረሰብ ውስጥ መፋቀር መከባበርና ሑስነ ظንን አላህ ያስፋልን። ለዛሬው እዚህ ላይ ቋጫለሁ። ሙስሊሞች የቁም ነገር ሰው መሆን አለባቸው። የወሬ ሰው መሆን የለባቸው። ወሬና ወረትን ወደ ኋላ መተው አለባቸው። ቂለ ወቃል አሉ። ሁለተኛውስ ወከثرة السؤال አሉ። ጥያቄን ማብዛት። ሱአል የተባለውን አስመልክቶ ተፍሲሩ አንዳንዶች እንደሚሉት ልመና ወይ እንዲህ ነው ተብሎ ተፈስሯል። ግን የተሻለው ጉልህ መልእክቱ እዚህ ላይ እንደሚያንጸባርቀው መጠየቅ የማይገባቸው ነገሮችን መጠየቅ ነው። ያለ አግባብ ጥያቄ ማብዛት፣ በተለይ በዲን ጉዳይ ላይ መልእክተኛችን አለይሂ ሰላቱ ሰላም ይህን አስመልክቶ በርካታ ሐዲሶችን ተናግረዋል፣ አስጠንቅቀዋል። ኢነማ ሀለከ መን ካነ ቀብለኩም ቢከስረቲ አስኢለቲሂም ወእኽቲላፊሂም ዐላ አንቢያኢሂም። ከእናንተ በፊት የነበሩ ሰዎች የጠፉት ጥያቄዎቻቸውን በማብዛታቸውና እንዲሁም በነቢያቶቻቸው ላይ ቅራኔን ወይም ደግሞ ተቃራኒን ሐሳብ በማንጸባረቃቸው መወዛገባቸው ማለት ነው። በተለይ بعدما تبين الحق ሐቅ ግልጽ ከሆነ በኋላ መወዛገብ ክልክል ነው። አህለል ኪታቦችን በዚህ የተነሳ አይደል አላህ ሱብሓነሁ ወተዓላ በተለያዩ ቦታዎች ላይ የሚወቅሳቸው ومختلف الذين اوتوا الكتاب الا من بعد ما جاءهم العلم بغيا بينهم بغي እውቀት ከደረሰ እውነታው ከተገለጠ ፍንትው ካለ በኋላ መለያየት የግድ አንደኛው ወገን በጊ ወይም ደግሞ ድንበር ማለፍ ውስጥ እንደገባ ያሳያል ማለት ነው። حتى ሰሃቦችን አስመልክተው አላህ Subhanahu Wa Ta'ala በሆነ አጋጣሚ ሲወቅሳቸው يعني ጂሃድን አላህ ደንግጎላቸው ግን ሁለት አማራጭ እንዳለ ያሰውሳል። ከበድር ጦርነት በፊት ምን አላችሁ? يجادلونك في الحق بعدما تبين كأنما يساقون إلى الموت وهم ينظرون። በሐቅ ላይ ከተገለጸላቸው በኋላ ይከራከሩሃል አላቸው። በዚህ መልኩ ብቻ ነው ሰሃቦችን የወቀሳቸው። እና ይሄ ርዕስ በጣም ከባድ ነው ማለት ነው።
እና በእንዲህ አይነት እውነት ከተገለጸ በኋላ ወይም ግልጽ የሆኑ ማስረጃዎች ከደረሱን በኋላ ጥያቄ ማብዛት ራሱ ስህተት ነው። የሙስሊም ባህሪ አይደለም። በቃ አላህ እንዲህ ብሏል፣ መልእክተኛው እንዲህ ብሏል፣ ሌላ ጥያቄ አያስፈልግም። ያንን ብቻ ለመተግበር ተሯሯጥ። ይሄ ነበር የሰሐቦች መገለጫ እኮ። ጥያቄ ያበዙ፣ ይሁን ነገር ሲነገራቸው ተቀብሎ ተግባራዊ ማድረግ፣ የሚታመንበትም ነገር ከሆነ ተቀብሎ ማመን፣ አለቀ ነገር። ግን እንዴት ለምን የሚባሉ ጥያቄዎች በበዙ ቁጥር ሰዎች አደጋ ውስጥ እየተዘፈቁ ይመጣሉ። ሐታ መልእክተኛው ዓለይሂ ሰላቱ ወሰላም አንድ ጊዜ ጥያቄ መጠየቅን እኮ ሰሐቦችን ከልክለዋቸው ነበር። ካሁን በኋላ ጥያቄ መጠየቅ አይቻልም ብለው ከለከሏቸው። ማን ነበር የሚጠይቀው? ይህንን ያልሰሙ ከሩቅ የሚመጡ የአረብ ዘላኖች ረሱል ሰለላሁ ዐለይሂ ወሰለም ጋር ወይ ለመስለም ወይ ጥያቄ ለመጠየቅ ሲመጡ ጥያቄ ያቀርቡ ነበር። እና አነስ እንደሚለው ጥሩ ጥያቄ መጠየቅ የሚችል ያልተከለከለ ግለሰብ ማለት ነው ሲመጣ ደስ ይለን ነበር ይላል። እነሱ ስለተከለከሉ ለሆነ ጊዜ እንዳትጠይቁ ስለተባሉ ማለት ነው። እና ጥያቄ እውነትን ለመገንዘብ ብሎም ተግባራዊ ለማድረግ ከሆነ ምንም ችግር የለውም። እንዲያውም አንድ እውቀትን የመቅሰሚያ መንገድ ነው። ነገር ግን ለመቃረን በቀጥታም ቢሆን በተዘዋዋሪ ተቃርኖን ለማንጸባረቅ የአላህና የመልእክተኛው ሕግ ግልጽ ከሆነ በኋላ የሚነሱ ጥያቄዎች አደገኛ ናቸው። በተለይ ሲበዙ ዑለማዎች ከዚህ አንጻር ነበር ያኒ አውሎጣቱል መሳኢል የሚሏቸው የሆነ እንዲህ ቅራኔን ብቻ ለማንጸባረቅ የሚነገሩ ጥያቄዎች ወይም የሚሰነዘሩ ጥያቄዎች ወይም ያልተከሰቱ ነገሮችን አስመልክቶ ራሱ የሚነሱ ጥያቄዎችን ዑለማዎች ይጠሉ ነበር። በሰለፎች ጊዜ የሆነ ሰው አንድ ጥያቄ ካቀረበ ይሄ ነገር ተከስቷል ወይ ይሉታል። አይ ገና አልተከሰተም ካሉ ቆይ ሲከሰት ጠይቀኝ፣ እስከዛ ድረስ እስቲ በሰላም ዓፊያ ሆነን እንኑርበት ማለት ነው። አደጋ ነው። ዓሊም የሆነ ነገር እንዲሁ በቀላሉ መልስ ሲሰጥ እሱ አላህ ዘንድ የሚያጋጥመውን እያሰበ እየተጠነቀቀ ነው። ይህንን መልእክተኛው ዓለይሂ ሰላቱ ወሰላም በሁለተኛ ደረጃ አላህ ይጠላል ብለው ይነገሩን ማለት ነው።